እግዚአብሔር ያክብር። እንኳን ደስ አላችሁ። የሚመች ቦታ ስላልሆንኩኝ ነው ቪዲዮ ያላበራሁት። እንኳን ደስ አላችሁ። በጣም አላዛችሁ ስዬ በጣም 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 ደስ ይላል። እግዚአብሔር ያክብር። እሺ በጣም ነው እናመሰግነው የኔ ፍቅር። እሺ እኔ እና ችግር የለውም። እሺ እናመሰግናለን። ሌሎች ብትገቡ ኑ ግቡ። እና ሀይሚ እንዴ ነስሮቹ እነ ሮዚ ዶ የት ናችሁ? ወይኔ እነሱ ለምንም አይልኩት ላኩ እንጂ ቅጣታቸውን ማወቅ አለብን። መጀመሪያ ቅጣት እንወቅና እናሟሙቀዋለን፣ ሰለብሬት እናደርገዋለን። ወይኔ እርገጠው እንዴት ደስ ይላል ማሸነፍ። ቤተሰብ እኔ ማለት ነው እያላበኝ ነው፣ በዚህ እያላበኝ ነው። የእናት ጸሎት ከአንተ ጋር ነው። እውነት ነው፣ እውነት ነው። እኔ እየተንቀጠቀጥኩ ነው ራሱ። እግዚአብሔር በጣም ነው ደስ ያለኝ። እውነት በጣም እኔ እንደዛ እውነት መድኃኒዓለም እኔ ጸሎት የሚሰማው ምንም እውነት ቤተሰብ የተዘጋጀ ነገር አልነበረም። በቃ ኢቨን ቪዲዮ ራሱ አልሰራንም እኮ። ቅጣቱ ለምን የማይመጡት ጋይስ? ኧረ ሂዱና ኑ ግቡ በሉ። ሀኒዬ የኔ ቆንጆ ሀኒሻ በጣም ነው የምናመሰግነው። በዚሁ አጋጣሚ ፎሎ አድርጓት ቤተሰቦች። ሀኒ ምርጥ ሰው ሀኒዬ እውነት በጣም ነው የምናመሰግነው። ንዕማርም ከልብ እናመሰግናለን። እንዲህ ካልን ማለት ነው በጣም ብዙ ናቸው። በቃ ግን የሩታ ፋሚሊዎች፣ የጨረቃ ፋሚሊዎች፣ ፋንዲሻ በጣም ብዙ ናችሁ። በጣም ነስሮቹ የእኛዎቹ ደግሞ በቃ እናንተ የእኛ ናችሁ ብለን ነው አንደኛ። የነስሩ ፋሚሊዎች አንደኛ አስደመሙን እኮ። ቅጣቱ ነው የናፈቀን። ወይኔ እኛም ናፍቆናል። ምን እንቅጣቸው? ቤተሰብ ሰምታችኋላ? ቅጣቱን እስኪ ከቤተሰብ ጋር እንወስድ። ቅድስትን አመስግኑ። እሺ ቅድስትዬ እናመሰግናለን። በጣም እውነት መጥራት አቃተን። ማሚ አስገቡ እያለች ነው። እናስገባሻለን ማሚ። ቅጣት ይወሰንና አስገባት እስኪ። እነሱ ማስገባት አልችልም። እሺ አሁን ቆይ። እሺ ለምንድን ነው የማይገቡት? ጋይስ ምንድን ነው? ጋይስ ሂዱና ግቡ በሏቸው። ምን አይነት አልፋ እናስገባሃለን በኋላ እንጂ። ሀዊ ፊታዊት በጣም ነው የምናመሰግነው ቤተሰብ። አረ ጋይስ ሙድ እያዙ ነው እንዴ? ሙድ አይዙም። ለነገሩ ግን እያወሩ ነው መሰለኝ። ኑ ግቡ በላቸው እንዴ፣ ግቡ በሏቸው። አሸነፍን አንችላለን። እኔ ግን ደስታዬን ማጣጣም አልቻልኩም። እንዲህ ነው በሰው ራሱ ቤተሰብ በጣም ነው ደስ ያለኝ። እውነት በጣም ደስ ብሎናል ፋሚሊ። እኔ ላበላቦኛል። ኢትዮ ኮምፒውተር ትችላለህ ነው ምን ተናደዋል መሰለኝ። ክክ እራሳቸው ትእዛዙን አንብቡ እንደሚያሸንፉ እኮ ነው ያወሩት። እግዚአብሔርን ትችላላችሁ። ዩቲዩብ ፋሚሊ በቃ አንደኛ ናችሁ። ምን እንበላችሁ? የምሬን ነው የምላችሁ። በቃ በእናንተ ኮራሁኝ። ሁላችሁም እኛ ጋር መታችሁ፣ ሁላችሁንም ሰፖርት ያደረጋችሁን ሁላችሁ በሙሉ እግዚአብሔር ደስ ነው ያለኝ። አኮርታችሁናል። በቃ አኮራችሁን። የምር ኑሩልን። በቃ ምን ለእናንተ ቃል የለኝም። በጣም እውነት የሁሉም ፋሚሊዎች፣ የሁሉም ዩቲዩብ ፋሚሊዎች በቃ ዩቲዩበር ሁሌም ይችላል በሏቸው። ዩቲዩበር እንዲህ ነው ይችላል በሏቸው። ምክንያቱም ቲክታክ ናቸው እነሱ፣ እኛ ዩቲዩብ ነን። ሙቀቱ ስሙም ፀጉሪ ራሱ ተንትናለ። ሀኒን አስገባት። ሀኒ የኔ ውዶች የኔ ማሮች ማለት ነው። አንቺን የመሰለሽ ልዕልት የእሱ ቤት ሰራተኛ ትሆናለሽ እንዴ? የኔ ውድ እንኳን ደስ አላችሁ። በዚህ አጋጣሚ የኔ አበባ ማለት ነው እና እንኳን ደስ አላችሁ። እናንተን ያስደነገጠኝ ማለት ትንሱ አንቺን ያስደነገጠ ቅጣት ነው እነሱ መቀጣት ያለባችሁ። እሺ እሺ፣ ለእናንተ ምርጫ ነው ቤተሰብ። የኔ ውድ እንኳን ደስ አላችሁ በዚህ አጋጣሚ እና ቅጣቱ ሲነገር የሁላችን ልብ ደንግጦኝ ነበረ ግን ያው ወደ ራሳችን የሆነብኝ። እሺ ነው ቀላል እንዲ ቀላል ተንቀባረረብን እኮ አንቀባረራቸው። እንዲ ምን ላድርጋችሁ? አሳያችሁት፣ ቂጡን ነገረፋችሁት። ትችላላችሁ። የምር የዩቲዩብ ፋሚሊዎች እግዚአብሔርን እንዲህ ምን እንበላችሁ። ይሄ መጀመሪያ ጌማችን ነው። የምሬን ነው የምላችሁ እና በዚህ ልክ አልጠበኩም። ደስ አላችሁ።
አንሻ ከልብ ነው የማመሰግነው እናቴ። እውነት ሁሌም ከጎናችን ስላለሽ ቸሩ መድኃኒዓለም ከጎንሽ ይሁን። እንወድሻለን። እኔም ወዳቸዋለሁ። ሁላችሁ ውድድድ ነው ማድረጋቸው። ሌሎች ደግሞ ከታች ያላችሁ ደግሞ ታብታብ ታርጉ የነበራችሁት የጨረቃ ፋሚሊ፣ የሩታ ፋሚሊ፣ የአብርሽ ፋሚሊ ሁላችሁም ትችላላችሁ እያለሁኝ በዚህ አጋጣሚ ደግሞ የሩታ ፋሚሊዎች ይቅርታ ጠይቄያለሁኝ። ችግር የለም ማለት ነው። እሺ ትችላላችሁ፣ እንኳን ደስ አላችሁ ብያለሁኝ። ልቤ ግን ቀጥሎ ነበር ማለት ነው በስተመጨረሻ ሰዓት ሆነ። ኧረ ሀኒ እውነት እኛ ራሱ እኔ ፈርቼ ማለት ነው የተከተልኩ ነበር እኮ እኔ እንኳን የመጀመሪያውን ጌም ሳይሆን የሁለተኛው ምን ይሆናል ብዬ ፍራቸው። የሁለተኛው ያው ምርጫ ስለሆነ በጣም ነው ያስፈረኝ። ግን ትችላላችሁ። በዚህ በጣም የትንስ ወድና የአላዘር ወዳጆችም ይሄ ሌሎቹ በታብታብ በምናምን ያገዛችሁ ሁላችሁም እንኳን ደስ አላችሁ። በዚህ አጋጣሚ ታብታብ ያደረጋችሁ እውነት ታብታብ ሳያቋርጡ እጃችሁ እስከማቸው ያደረጉልኝ ሁላችሁም የሁሉም ፋሚሊዎች እንዲህ ካልኩ የሆነ ፋሚሊ ልረሳችሁ የሁሉም የዩቲዩበር በቃ ዩቲዩበሮች በሙሉ እንችላለን። ሌላ ሰው አስገቡኝ። ሌሎቹ ሊገቡ በጣም ጎብቷል። እነሱን አስገባቸው። ቡና ቅጣታቸውን እንወቅ። መቀጣት አለበት። ቅጣታቸው ደግሞ ማለት ነው ትንሱ ያላዛር እነሱ ያወሩትን ቅጣት ማለት ነው እናንተ ናችሁ መንቅጣት ያለባቸው። እነሱ ያወሩትን እናንተ ቅጧቸው። እሺ ነው እንደማያሸንፉ እያወቁ እነሱ ስለተናገሩ ቅጧቸው። አድርጋቸው ቀላል እንቀጣቸዋለን። ማሽም እቺኔ የመሰላች ልጅማ ማሽም ለሰው ሰራተኛ እንኳን ሰራተኛ ልጅ ጭራሽ እንዴ የኛ አበባ ማለት ነው። እሺ በቃ አስገቧቸውና እሺ እናመሰግናለን።